እንኳን ወደዚህ ሚስጥራት ወደሚዘረገፉበት የኢትዮጵያ ቶጳዚዮን ቻናል በሰላም መጡ። የመጀመሪያው የዊኪሊክስ ሚስጥራዊ ሳጥን ሲከፈት ቁጥር 1 አሜሪካ ኢትዮጵያን ሶማሊያ እንድትወራት ምን ያህል ተገፋፋ እንደነበር። የዊኪሊክስ አውታረ መረብ ስለ ኢትዮጵያ ያጋለጠው ሚስጥር ቁጥር 2 ኢትዮጵያ ራሷን በቦምብ ደበደበች። ስለ ኢትዮጵያ የተደበቀው ሚስጥር ቁጥር 3 ሚስጥራዊ የመሬት ስጦታ ለሱዳን። ስለ ኢትዮጵያ ዊኪሊክስ ያወጣው ሚስጥር ቁጥር 4 ጋዜጠኛው ከሀገር እንዴት ተሰደደ። የዊኪሊክስ ጥቁሩ ሚስጥር ሰነድ። ስለ ኢትዮጵያ 5 ሚስጥሮች ዊኪሊክስ ያወጣውን በዚህ ቪዲዮ ላይ እነግራችኋለሁ። ዛሬ ልንነግራችሁ ያሰብነው ታሪክ እስከዛሬ ከሰማችሁት የተለየ ነው። እስከዛሬ ድረስ የሰማችሁት ማንኛውም ታሪክ ከዚህ ጋር ሲወዳደር ቀላል ነው ማለት ይቻላል። ምክንያቱም ዛሬ እኛ የዊኪሊክስ ሚስጥራዊ ሰነዶችን እንከፍታለን። አሁን ከእናንተ መካከል ጥቂቶቹ ዊኪሊክስ ምንድን ነው ብላችሁ ልትጠይቁ ትችላላችሁ። ዊኪሊክስ በጣም ቀላል አድርጎ ለመረዳት በዓለም ላይ ካሉ ሚስጥራዊ ሰነዶች ውስጥ ብዙዎቹን ወደ ሕዝብ ያወጣ ድረገጽ ነው። በ2010 እንደ አውሮፓውያን አቆጣጠር አካባቢ ይህ ድረገጽ በሺዎች የሚቆጠሩ የአሜሪካ ዲፕሎማሲያዊ ኬብሎችን ለዓለም አጋልጧል። እነዚህ ኬብሎች ወይም አውታረ መረቦች በላያቸው ላይ ክላሲፋይድ ሚስጥራዊ እና አይስ ኦንሊ ለሚገባው ሰው ብቻ የሚታይ በሚል ማህተም የታተሙ ነበሩ። እናም ታዲያ ከነዚህ ሰነዶች መካከል ስለ ኢትዮጵያ የሚናገሩ በመቶዎች የሚቆጠሩ አውታረ ዜናዎች ወይም ኬብሎች ነበሩ። ዛሬ በዚህ ቪዲዮ ውስጥ ከነዚያ አውታሮች ውስጥ 5ቱን ታላላቅ ሚስጥሮች እንከፍታለን። አንዳንዶቹ የዓለም አቀፉ ማህበረሰብ ለዘመናት የደበቀውን እውነት የሚያፋርሱ ናቸው። አንዳንዶቹ ደግሞ እንግዳ የሆነ ትዕይንት አላቸው። ምክንያቱም ከነዚህ ሚስጥሮች መካከል አንዳንዶቹ የራሳችን አመራሮች የነበሩ ምን ሲሰሩ እንደነበረ ያመለክታሉ። አሁን በትክክል ሰማችሁ። አንዳንድ ሚስጥሮች ከውጭ አይደሉም፣ ከዚሁ ከውስጥ ናቸው። እኔ ኪንግ ነኝ። ዛሬ የዊኪሊክስ ፋይሎችን እንከፍታለን። እንጀምር። ዓመተ ምሕረቱ 2006 እንደ አውሮፓውያን አቆጣጠር አካባቢ ነበረ። ሶማሊያ እንደ ሀገር ለብዙ 10 ዓመታት እርስ በርስ ጦርነት ውስጥ የነበረችበት ወቅት ነበር። ነገር ግን በ2006 እንደ አውሮፓውያን አቆጣጠር አዲስ ኃይል ተነሳ። የኢስላሚክ ፍርድ ቤቶች ተብሎ ይጠራ ነበር። ይህ ቡድን ቀስ በቀስ ሶማሊያን ማረጋጋት ጀመረ። ለዓመታት ለመጀመሪያ ጊዜ ሞቃዲሾ የምትባለው ዋና ከተማ ሰላም አገኘች። ነገር ግን የአሜሪካዋ ዋሽንግተን ይህንን ጉዳይ በፍጹም አልወደዱትም ነበር። የወቅቱ የአሜሪካ የአፍሪካ ጉዳዮች ተወካይ ጄንዳይ ፍሬዘር ለዓለም ባስተላለፉት መልእክት መሰረት እኛ ኢትዮጵያን ከመውረር አጥብቀን መከርናት አሉ። የአሜሪካ ኦፊሴላዊ አቋም ነበር። ነገር ግን የዊኪሊክስ አውታረ መረብ በዚህ በምትመለከቱት ቁጥር ላይ ሲያሳይ ሙሉ በሙሉ ታሪኩ ሌላ እንደሆነ ይናገራል። አውታረ መረቡ እንደሚያሳየው ፍሬዘር ኢትዮጵያን ከመውረር አልከለከሏትም፣ በተቃራኒው ገፏት። በሶማሊያ በማንኛውም ጊዜ የጂሃድ መንግስት ሊቋቋም እንደሆነ ወሬ አሰራጭተው ኢትዮጵያን አስፈራሩ። የወቅቱ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ
ለወራት ጦርነቱን ተቃውሞት ነበር። ነገር ግን ኢትዮጵያ በአሜሪካ እርዳታ ላይ ትመርኮዝ ስለነበር ጫናው እየበዛ መጣ። ታህሳስ 4 2006 እንደ አውሮፓውያኑ አቆጣጠር ጄኔራል ጆን አቢዛይድ ወደ አዲስ አበባ መጡ። የአክብሮት ጉብኝት ተባለ። ነገር ግን አውታረ መረቡ እንደሚያሳየው ያ ጉብኝት የወረራ ዕቅድ ለማጠናቀቅ ነበር። ታህሳስ 4 2006 እንደ አውሮፓውያን አቆጣጠር 50 ሺህ የኢትዮጵያ ወታደሮች የሶማሊያን ድንበር ተሻገሩ። ውጤቱ 20 ሺህ ሰዎች ሞተዋል፣ 2 ሚሊዮን ተፈናቅለዋል እና ከዚህ ጦርነት አመድ ውስጥ አልሸባብ ተወለደ። ከዓመታት በኋላ የአሜሪካ ባለስልጣን ዶናልድ ያማሞቶ ያ ወረራ ትልቅ ስህተት ነበር አለ። ነገር ግን 20 ሺህ ሰውን መግደል ስህተት አይደለምን? መስከረም 16 2006 ዓመተ ምህረት እንደ አውሮፓውያን አቆጣጠር 3 ቦምቦች በአዲስ አበባ ፈነዱ። መንግስት ጥፋቱን በኦሮሞ ነጻነት ግንባር እና በኤርትራ ላይ ጣለ። ዓለምም አመነች። ነገር ግን የዊኪሊክስ አውታረ መረብ ሌላ ነው ይላል ታሪኩ። አውታረ መረቡ የተጻፈው በአሜሪካ ጊዜያዊ ቻርጄ ዲ አፌርስ ቪኪ ሁድልስተን ነው። እንደ ኬብሉ ምንጭ ገለጻ በፍንዳታ ቦታዎች ላይ የተገኙት 3 ሰዎች አስክሬኖች ከፍንዳታው 1 ሳምንት በፊት በፖሊስ ተይዘው ሲሰቃዩ ነበር ይላል። ከዚያም ፖሊሶች ሰዎቹን ወደ አንድ ቤት አምጥተው ከቤቱ አጠገብ ቦምብ እንዲፈነዳ አደረጉ ይላል። 3ቱም ሞቱ። ኬብሉ ቀጥሎ ይህ የኢትዮጵያ አገዛዝ ቦምቦችን በመትከል ከዚያም ጥፋቱን በኤርትራና በኢትዮጵያ ተቃውሞ ላይ በመጣል ታሪክ ያሳያል ይላል። ይህ አንድ ጊዜ ብቻ አልነበረም። በ2008 እንደ አውሮፓውያን አቆጣጠር በአፍሪካ ህብረት ጉባኤ ላይ የቦምብ ሙከራ ተከሰተ። መንግስት እንደገና ኤርትራን ከሰሰ። እስከ ዛሬ ብዙ ኢትዮጵያውያን የማያውቁት ምስጢር የኢትዮጵያ መሬት ለሱዳን ተሰጥቷል። ግንቦት 11 2008 እንደ አውሮፓውያን አቆጣጠር የወቅቱ ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ ኢትዮጵያ ለሱዳን ምንም መሬት አልሰጠችም አሉ። ነገር ግን ከጥቂት ቀናት በኋላ የሱዳን ባለስልጣናት ሱዳን ከኢትዮጵያ አዲስ ግዛት አግኝታለች ሲሉ አወጁ። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ቃላቸውን ቀይረው ግንቦት 21 ላይ መሬቱን መልሰን ሰጥተናል አሉ። የስምምነቱ ጽሑፍ ግን ሚስጥር ነው ሲሉ ተናገሩ። የኢትዮጵያ ህገ መንግስት አንቀጽ 12 የመንግስት እንቅስቃሴ ለህዝብ ግልጽ መሆን አለበት ይላል። አንቀጽ 55 በቅንፍ 12 ደግሞ ማንኛውም የመሬት ሽግግር በህዝብ ተወካዮች ምክር ቤት መጽደቅ አለበት ይላል። የወቅቱ ጠቅላይ ሚኒስትር አቶ መለስ ዜናዊ ሁለቱንም ጣሱ። በዚህ ስምምነት ምክንያት ኢትዮጵያውያን ገበሬዎች ከቤታቸው ተባረሩ፣ ንብረታቸውም ተወረሰ። ዛሬም ድረስ ሙሉ እውነቱ አልታወቀም። አርጋው አሸኔ ኢትዮጵያዊ ጋዜጠኛ በ2009 እንደ አውሮፓውያን አቆጣጠር ከመንግስት ምንጭ ያገኘውን መረጃ ዘገበ። ምንጩን አልገለጸም። ነገር ግን ዊኪሊክስ ባወጣው የአሜሪካ ኤምባሲ ኬብል ውስጥ የአርጋው ስም እና ከመንግስት ምንጭ መረጃ አግኝቷል የሚል ሐሳብ ነበር። የኢትዮጵያ መንግስት የአውታረ ዜናውን አይቶ አርጋውን 3 ጊዜ በ10 ቀናት ውስጥ ጠራው። ምንጩን እንዲገለጽ ጠየቀው። አርጋው አልናገርም አለ። ከዚያም ይህ ጋዜጠኛ ከሚስቱና ከልጆቹ ጋር ተሰናብቶ አገሩን ለቀቀ። የጋዜጠኞች መብት ተሟጋች ድርጅቱ ሲፒጄ ይህ በዊኪሊክስ ኬብል ምክንያት ጋዜጠኛ ከሀገሩ የተሰደደበት የመጀመሪያ ክስተት ነው ማለታቸውን ዘግቧል። የዊኪሊክስ ሚስጥራዊው ሳጥን ሲከፈት ቁጥር 5 የውሸት ኢኮኖሚና ማሰቃየት። በወቅቱ ጠቅላይ ሚኒስትር በአቶ መለስ ዜናዊ ዘመን ኢትዮጵያ ከአፍሪካ ፈጣን አዳጊ ሀገራት አንዷ ትባል ነበር። ነገር ግን የዊኪሊክስ ኬብሎች የአሜሪካን ባለስልጣናት የጠቅላይ ሚኒስትር መለስ ዜናዊ ኢኮኖሚ የይገባኛል ጥያቄ አፈ ታሪክ እድገት ብለውት እንደነበር ይገልጻል። እንዲሁም አንድ ሚስጥራዊ የዓለም ባንክ ሪፖርት የኢትዮጵያ ኢኮኖሚ በጣም ከባድ ሁኔታ ውስጥ ነው፣ የዋጋ ግሽበት ከፍተኛ ነው እንዳለ ይናገራል። ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ ይህ ሪፖርት እንዳይታተም ጥያቄ ማቅረባቸውንም ያትታል። በተጨማሪም ኬብሎቹ በወቅቱ በነበሩት ጠቅላይ ሚኒስትር በአቶ መለስ ዜናዊ ዘመን እስር ቤቶች ውስጥ ማሰቃየት የተለመደ እንደነበር ያመለክታሉ። የአሜሪካ ኤምባሲ ይህንን በእርግጥ ያውቅ ነበር። ነገር ግን ኢትዮጵያ ለአሜሪካ ስልታዊ ጠቀሜታ
እንዳላት ስለሚታወቅ ሁሉ ነገር ሚስጥር እንዲደረግ ተወስኖበት ነበር። የዚህ ቪዲዮ መደምደሚያና ዋና የመልእክቱ ዓላማ አምስቱን ያየናቸው ሚስጥሮች ስናጠቃልል የመጀመሪያው አሜሪካ ኢትዮጵያን ሶማሊያ እንድትወር መገፋፋቷን እንዲሁም በዚህ ምክንያት የተነሳ 20,000 ሰዎች መሞታቸውን ነው። ሁለተኛ የተመለከትነው ኢትዮጵያ ራሷን በቦምብ ደበደበች የሚለውን የዊኪሊክስ የአውታረ መረቡን መረጃ ነበር። በሶስተኛ ደረጃ መሬት ለሱዳን በሚስጥር መሰጠቱን አይተናል። በአራተኛ ደረጃ ደግሞ ጋዜጠኛ አርጋው አሽኔ በዊኪሊክስ ኬብል ምክንያት ከሀገሩ መሰደዱን ተመልክተናል። በመጨረሻም በአምስተኛ ደረጃ አይተነው የነበረው ሚስጥር የኢትዮጵያ ኢኮኖሚ እድገት አፈታሪክ እንደነበር እና ማሰቃየት የተለመደ መሆኑን የሚያመለክት ነበር። እነዚህን ታሪኮች የምነግራችሁ ኢትዮጵያን ዝቅ ለማድረግ አይደለም። ኢትዮጵያ ታላቅ ታሪክ ያላት ብርቱ ሕዝብም ያላት አገር ናት። ነገር ግን እውነቱን ማወቅ አለብን። ጨለማውን ማየትም ይገባናል። ያለፈውን መጋፈጥ የማትችል አገር የወደፊት ጊዜዋን መገንባት በፍጹም አትችልም። ዊኪሊክስ እነዚህን እውነቶች እንደዚህ በዝርዝር አውጥቷል። ይህንን ታሪክ ለሌሎች ያጋሩ፣ እንነጋገርባችሁ። ጥያቄዎችን እናንሳ። እውነት የምትታመነው በድምፅ ነው። እኔ ኪንግ ነኝ። ይህንን ስለተመለከታችሁ አመሰግናለሁ። ዛሬ በዚህ ቪዲዮ ይህንን መልእክት እንዳስተላለፍኩትኝ በዚች በምንኖርባት ዓለም ላይ እውነት ምን ያህል ተደብቃ እንደነበር እንድትገነዘቡ አቀረብኩት። ነገር ግን እውነት ፈጽሞ አትጠፋም። እስከምንገናኝ ድረስ ንቁ።